በማንነቴ በፍጹም አላፍርም። ደግሜ አወራዋለሁ። እኔ ቆጥ ላይ ኖሬያለሁ፣ በባዶ እግሬ ሄጃለሁ፣ በባስ ሄጃለሁ። ምንም የሚያሳፍር ነገር የለም። እኔ ብዙ ሴቶች ላይ ይህን ነገር አላየውም። የሚያሳፍር ነገር አይደለም። ማን ከየት ነው የመጣው? አሳየናል። ቤት አሳያለሁ። የሚገርም ቤት አለ። በጣም ነው ግበላ ደስ ይላል። ቤት ይሄ ምንድነው እሱ? ለማረጊያ ነው የምትጠቀምበት? ልብስ ለማጠብ ነው። አልሸባብ በኢትዮጵያ ላይ ጦርነት ባወጀበት ወቅት ሻዕቢያ ከአልሸባብ ጋር ሆኖ እነ ኦነግን አሰልፎ በዘመተበት ወቅት የአገር ጉዳይ ነውና አብረን እንሰለፍ ብለን በምንጠይቅበት ወቅት ሻዕቢያንና ኦነግንና መሰሎቹን ከውሳኔው ካላወጣችሁ በስተቀር አንደግፋችሁም ብላችሁ በተግባር ከዚህ ከጥፋት ግንባር ጋር አብራችሁ የተሰለፋችሁ ስለሆናችሁ ኢዴፓን በጥፋት ግንባርነት አልፈረጅ ነው። በተግባር ያኔ ከነሻዕቢያና ከነኦነግ ጋር ስላልተሰለፈ አሁን መላው ዓለም ሻዕቢያ እንዳለበት አምኖ ፈርዶበታል። ምንድን ነው አይፈላም? በቃውን አልቀረም። ሰካው ምንም ሶኬቱ ሰካው አልሰካም። ድጋሚ ነው ታንተ ምንድን ነው ማለት ነው? ቀላል ነገር ነው። ይሄ አልሰካም። ወላድርጋው ሰማ ራስ ሰካ ተቆፍለም ደሞ እንደ ራስ ሰካ እንደም ራስ ቤቴ ውሻ አትዶታን ምንድን ነው አታውሻ ጨረስክ እንደ አታጉተ ማብራበት እንደ ይዞ አተ ከነመጣው ከዚህ አልፈላም ብሎ ለካት ፖላት ደደርቷ ማነመጣው ሳናቀጥል ይቅር በለን። አሜን እንዴ የሰራበትን ሳልከፍለው ኧረ አልፈልግም። የሰው አልፈልግም። ዳቦሽ ከኋላ ነው እንዴ አለች ኮሜንቷ። እና ዳቦ ፊት ለፊት ነው እንጂ ሲጀምር እኮ ዳቦ መጀመሪያ ምጣዱ ከጋለ በኋላ ተገልብጦ ፊት ለፊት የነበረው ከጀርባ ነው የሚሆነው። አታውቂም? ይሄንም ላስተምራችሁ። ዛሬ በጣም ቤት ይቁጠረን 1 ሊትር ዘይትና ትንሽዬ ቂንጬ ለመስጠት 10 ካሜራ ደቅነን ድሆችን እያስለቀስን እየቀረጽናቸው ስኬታማ ነን እንላለን። ጭብጨባውን በሙሉ ጠራርገን እየወሰድን ክብሩን በሙሉ ጠራርገን እየወሰድን ስኬታማ ሰዎች ሰንበዲ አይሉ 5000 እየሰጡ ቪዲዮ እየተቀረጹ እጃቸውን አይስሙ። እኔ አይደለም ኖ ክብር ለሚገባው የሚሉ ናቸው። ከትህትና ጋር ነው ስኬት ያለው። ዛሬ የትኛው ስኬታማ ሰው ነው አድርጎ ያደረገውን ነገር ሰዎቹ እንዳይሰማቸው አድርጎ በትህትና በደግነት ፈጣሪውን እያገለገለ እንዳለ የሚሰማው ስንት ሰው? ትህትና በጎደለው መንፈስ ሰውን ድህነቱን እንዲሰማው እያረግን እየረዳን እያስለቀስን አግዘነዋል እያልን ላዩ ላይ ነግሰንበት እንደሱ አይደለም የምናደርገው። ካደረግን በኋላ እድል እንደሆነ እድሉን የሰጠን ፈጣሪ እንዳለ ድሃ ልትረጂ ትችያለሽ፣ ሰዎችን ልታግዢ ትችያለሽ፣ ለሰዎች በጎነት ልትሰሪ ትችያለሽ። ያደረግሽውን ሁሉ ስታደርጊ ግን ከፈጣሪ ጋር ማገናኘት በጣም ስኬታማነት የመንፈስ አይነት ይጠይቃል።
እኮ ተቀዷል። አይ ዘንድሮ ልጄ ቀሪያሪያው ነው የሚታየው። ዳቦሽ 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 ሻገር አይዞሽ ኢትዮጵያ አሜን። እኔ እንደተራብኩት የተራቡትም ይበላሉ። አንቺንም ያበላሻል ወደፊት። አንተ ነገር ሲቀር ተስክልስ ምን አንተ ለጣላችሁ እንደዚህ ተባብራችሁ ካልሲ ነው ጨረሳችሁ። ትጋሽ እብስ የምስዳ የምትርስ ነው የምታወራው። የምግብ እጦት ናት እንደዚህ ማረግ እንዳለ አንተ ምን ላድርግ? መጣጣኝ ሰው ነው ቤቱ ላይ ተደረ መጣው አንፍራብራ ከመብላት በልብስ ጋር መብላት ይሻላል። ሁላችንም ደሃዎች አይደለን ኢትዮጵያውያኖች? ይሄ እንኳን ትንሽ ከበድ ይላል። በጣም ከባድ ነገር ነው ተመልካቾች። አይዞሽ እስኪ ቁጭ በይ እዚህ ጋር አረፍ በይ ረፍ በይና እንሄዳለን። ደግሞ በጣም ይበርዳል። እንጦጦ ካወቀው ምን ለብሳውም ልብስ ስስ ነው። ስለዚህ ስጋው ሁሌ እግሬን ትነካኛለች እና በረዶ ነው በቃ ነው። ይቅር ብላኝ ታውቃለች። በቃ ይቅር ባይበላ ግን ሲያዩት ምናምን በጣም ደስተኞች ናቸው። እቺ ደግሞ እንዴ መጣሽ? በይ ኋላ ግቢሽ። ክፋችሁ እንጂ አልተከፈተም እኮ። ኧረ እኔ ኮፈን ውስጥ ነው ያልኩሽ እንዴ። ኮፈን ውስጥ እና ኮፈንሽ ቡኒ ይበልና እና ከሰው እኩል ትሄጃምሻል። አታፍሪ ጉደኛ። ይሄ በይ ኋላ ግቢ። ኋላ ግቢ በይ አትቀልጂ። እዚህ ሱቅ ወተት አለ? ወተት አለ። እሺ ስጠኝ። ስንት ነው? 50 ብር። ዳፋር ከራስ ያለብኝ እጠጣለሁ። እሺ እንዴ አፍም እንዴ ጃካቦ